ብቻህን ስትሆን ሐሳቦችን ስትታጀብ ቃላቶችህን በደንብ ጠብቅ። ሕይወት እንዳቀድከው አትሆንም፣ ግን አትርሳ፣ ያመንከው ያቀደልህ የተሻለ ነገር አለ ማለት ነው። ከዛማ ምን ከዛ አለው? መሞከርህን ቀጥል። ትንሹን ፈተና መቋቋምህ ለትልቁ ፈተና ዝግጁና ብቁ ያደርግሃል። ሰዎች ሁሉ ጊዜ ፍራቻቸውንና አይሳካም የሚል እምነታቸውን በአንተ ላይ ይጥላሉ። ማድረግ ያለብህ ብቸኛው ነገር ህልምህን ከሚያገጭጩ ድምፆች መራቅና ሰላማዊ ምሽግ መገንባት ነው። ያለፈውን ታሪክህን ከማንም ጋር አትወያይ፣ ምክንያቱም እውነተኛ ታሪኩንና ትርጉሙን የምታውቀው አንተ ብቻ ነህ። እናም ሌሎች ላይረዱ አሊያም ደካማ ጎንህን ተጠቅመው ሊጎዱ ይችላሉ። የሆነ ነገር በሞከርክ ቁጥር ነገ ከዛሬ የተሻለ ይሆናል። አንዳንድ ጊዜ ሰዎች ማን እንደሆንክ ሊነግሩ ይሞክራሉ። ትክክለኛው የማንነት ትርጉም ያለው ግን ከልብ ነው። እናም ማንን መስማት እንዳለብህ ካላወቅ አንተነትህን ሳትኖረው ትሞታለህ። እናንተ የቡድናችን አባላት በሰራነው የእብነበረድ ወንበር ላይ ተቀመጡ። እስኪ እንወያይ። ታውቃላችሁ፣ ብቻዬን የዓለቱን ልብ እንደምሰነጥቅ እያሰብኩ ከዓለቱ አናት ተቀምጬ እንደነበረ አስታውሳለሁ። ሰዎች ለአንተ ደጋፊዎች ወይም ተቃዋሚዎች አይደሉም። በቃ ለራሳቸው ናቸው። አንዳንድ ጊዜ መራቅ ብቸኛው አማራጭ ይሆናል። እውነተኛ ጓደኞችህ በጣም ዝቅተኛ ደረጃ ላይ ብትሆንም አንተ ለነሱ አንተ ነህ። ከምታስበው በላይ ጠንካራ እንደሆንክ አስብ። ፍርሃትህን በተጋፈጥከው ቁጥር ይበልጥ ትጠነክራለህ። አንዴ ፍርሃትህን ከተጋፈጥከው ከሐሳብህ በላይ ምንም ከባድ ነገር የለም። እንደምትችል ካመንክ ከስኬት አጋማሽ ላይ ነህ። ምንም ነገር ማድረግ የማትፈልግባቸው ቀናት በጣም ልታደርግባቸው የሚገቡ ቀናት ናቸው። እዚህ ዓለም መቆጣጠር የምትችለው ብቸኛው ነገር የሚሰማህን፣ የምታደርገውንና የምታስበውን ነው። ሌሎች ሰዎችን በግድ ለመለወጥ መሞከርን አቁም። ምክንያቱም ጉልበትህን ያለ አግባብ ይጨርሳልና። ችግሮች ብዙውን ጊዜ ተራ ሰዎችን ለተራ ዕጣ ፈንታ ያዘጋጃሉ። መጪው ጊዜ በህልማቸው ውበት ለሚያምኑት የተሰጠ የወርቅ ሰሌዳ ነው። አንዳንድ ጊዜ እውነተኛ አቅጣጫችንን የምናገኘው
የለውጥ ነፋስ እንዲሸከመን ስንፈቅድ ብቻ ነው። እድገትህን ለማንም ብለህ አትሰዋ። ህመም የማይቀር የህይወት መንገድ ውስጥ ያለ ነገር ነው። መከራ ግን አማራጭ ነው። ከምታምነው በላይ ደፋር፣ ከምታስበው በላይ ጠንካራና ከምታስበው በላይ ብልህ እንደሆንክ አስብ። ራስህን እስካመንክ ብዙ ተርፈሃል። እናም የሚመጣውን ሁሉ ታልፋለህ። ጠንካራ መሆን የመጨረሻ ምርጫ እስኪሆን ድረስ ምን ያህል ጠንካራ እንደሆንክ በጭራሽ አታውቅም። ለውጥ ስጋት አይደለም፣ ሁለተኛ የመኖር ዕድል እንጂ። ህይወት ሁል ጊዜ ፍትሃዊ አይደለችም። የሚዋሹና የሚያጭበረብሩ ሰዎች ብዙውን ጊዜ ከላይ የሆኑ ሊመስሉ ይችላል። ነገር ግን ሁኔታው ምንም ያህል የከፋ ቢመስልም መዋጋትና መዋጋት ብቻ ነው ያለብህ። ተስፋ ማድረግና መመኘት ነገሮችን አይለውጡም። የተለያዩ ድንቅ ውሳኔዎችን ማድረግና ጠንክሮ መስራት ብልህነት ነው። ታማኝነት በጣም ውድ ስጦታ ነው። ከርካሽ ሰዎች ምንም ነገር አትጠብቅ። የትዕግስት ተክል ፍሬ ሲበስል ለረጅም ጊዜ እንዳልታገስክ ትገነዘባለህ። ሌሎችን ከመውደድ በፊት ራስህን መውደድ አለብህ። አንድ ነገር ሲከሰትና ህመም ሲያስከትል ትምህርት ሊያስተምር እንጂ ስቃይ ወይም ቅጣት አይደለም። ጥሩ የማመዛዘን ችሎታ ከልምድና ካለፈው የውሳኔ ስህተት ይመጣል። ያለፈው ትዝታ የወደፊት አቅምህን እንዲገድብ አትፍቀድለት። በአእምሮ ካልሆነ በቀር በህይወት ጉዞ ላይ ልታሳካው የምትችለው ምንም ገደብ የለም። ፈተናውን ከፊታችን እንዳይሆን ከመመኘት ይልቅ መወጣት አለብን። ብቻህን ስትሆን ሐሳቦችን ስትታጀብ ቃላቶችህን በደንብ ጠብቅ። ህይወት እንዳቀድከው አትሆንም። ግን አትርሳ፣ ያመንከው ያቀደልህ የተሻለ ነገር አለ ማለት ነው። ከዛማ ምን ከዛ አለው? መሞከርህን ቀጥል። ትንሹን ፈተና መቋቋምህ ለትልቁ ፈተና ዝግጁና ብቁ ያደርግሃል። ሰዎች ሁሉ ጊዜ ፍራቻቸውንና አይሳካም የሚል እምነታቸውን በአንተ ላይ ይጥላሉ።
ማድረግ ያለብህ ብቸኛው ነገር ህልምህን ከሚያገጭጩ ድምፆች መራቅና ሰላማዊ ምሽግ መገንባት ነው። ያለፈውን ታሪክህን ከማንም ጋር አትወያይ። ምክንያቱም እውነተኛ ታሪኩንና ትርጉሙን የምታውቀው አንተ ብቻ ነህ። እናም ሌሎች ላይረዱ አሊያም ደካማ ጎንህን ተጠቅመው ሊጎዱ ይችላሉ። የሆነ ነገር በሞከርክ ቁጥር ነገ ከዛሬ የተሻለ ይሆናል። አንዳንድ ጊዜ ሰዎች ማን እንደሆንክ ሊነግሩ ይሞክራሉ። ትክክለኛው የማንነት ትርጉም ያለው ግን ከልብ ነው። እናም ማንን መስማት እንዳለብህ ካላወቅ አንተነትህን ሳትኖረው ትሞታለህ። እናንተ የቡድናችን አባላት በሰራነው የእብነ በረዶ ወንበር ላይ ተቀመጡ። እስኪ እንወያይ። ታውቃላችሁ፣ ብቻዬን የዓለቱን ልብ እንደምሰነጥቅ እያሰብኩ ከዓለቱ አናት ተቀምጬ እንደነበረ አስታውሳለሁ። ሰዎች ለአንተ ደጋፊዎች ወይም ተቃዋሚዎች አይደሉም። በቃ ለራሳቸው ናቸው። አንዳንድ ጊዜ መራቅ ብቸኛው አማራጭ ይሆናል። እውነተኛ ጓደኞችህ በጣም ዝቅተኛ ደረጃ ላይ ብትሆንም አንተ ለነሱ አንተ ነህ። ከምታስበው በላይ ጠንካራ እንደሆንክ አስብ። ፍርሃትህን በተጋፈጥከው ቁጥር ይበልጥ ትጠነክራለህ። አንዴ ፍርሃትህን ከተጋፈጥከው ከሐሳብህ በላይ ምንም ከባድ ነገር የለም። እንደምትችል ካመንክ ከስኬት አጋማሽ ላይ ነህ። ምንም ነገር ማድረግ የማትፈልግባቸው ቀናት በጣም ልታደርግባቸው የሚገቡ ቀናት ናቸው። እዚህ ዓለም መቆጣጠር የምትችለው ብቸኛው ነገር የሚሰማህን፣ የምታደርገውንና የምታስበውን ነው። ሌሎች ሰዎችን በግድ ለመለወጥ መሞከርን አቁም። ምክንያቱም ጉልበትህን ያለ አግባብ ይጨርሳልና። ችግሮች ብዙውን ጊዜ ተራ ሰዎችን ለተራ ዕጣ ፈንታ ያዘጋጃሉ። መጪው ጊዜ በህልማቸው ውበት ለሚያምኑት የተሰጠ የወርቅ ሰሌዳ ነው። አንዳንድ ጊዜ እውነተኛ አቅጣጫችንን የምናገኘው የለውጥ ነፋስ እንዲሸከመን ስንፈቅድ ብቻ ነው። እድገትህን ለማንም ብለህ አትሰዋ። ህመም የማይቀር የህይወት መንገድ ውስጥ ያለ ነገር ነው። መከራ ግን አማራጭ ነው። ከምታምነው በላይ ደፋር፣ ከምታስበው በላይ ጠንካራና ከምታስበው በላይ ብልህ እንደሆንክ አስብ። ራስህን እስካመንክ ብዙ ተርፈሃል። እናም የሚመጣውን ሁሉ ታልፋለህ።